የመጀመሪያው ሐውልት እንግዲህ the knife angel የተባለው ይህ ሐውልት ነው። መልእክቱም በአሰራሩም ፍጹም የተለየ ሐውልት ነው። ይሄ ሐውልት በዞርኩባቸው ሀገሮች ሁሉ እንደዚህ አይነት ሐውልት አይቻላም። እንግዲህ ከለንደን ወጣ ብላ ባለች ከተማ ውስጥ ነው ዛሬ ያገኘሁት። ሐውልቱ በአሰራሩ ለየት ያለ የምላችሁ እንግዲህ የምታዩት መልአክ አዝኖ አቀርቅሮ ነው የምታዩት ሐውልቱን ስታዩ አይደል? ነገር ግን አሰራሩ ከምንድን ነው የተሰራው ብላችሁ ስትጠይቁ ጀምሮ ይጀምራል። ማለት ለማመን የሚከብደው ነገር የተሰራው እንግዲህ 100,000 ከሚሆኑ ቢላዎች ስብስብ ነው። እነዛ ቢላዎች ደግሞ የተሰበሰቡት ከመላው ዩናይትድ ኪንግደም ፖሊስ ጣቢያዎች ነው። እነዛ ፖሊስ ጣቢያዎች ደግሞ በኤግዚቢትነት የያዟቸው የሰው ህይወት የጠፋባቸው 100,000 ቢላዎችና ጩቤዎች ናቸው። በእነዚህ 100,000 የሚሆኑትን ጩቤዎችና ቢላዎች በመሰብሰብ ያዘነ መልአክ ቅርጽ ሰርተዋል። እንግዲህ አስቡ፣ እያንዳንዱ እዚህ ላይ የምታዩት ቢላ የሰው ህይወት አጥፍቷል። እያንዳንዱ እዚህ ላይ የምታዩት ቢላ አንድ ቤትን አጉድሏል። እያንዳንዷ እዚህ ሐውልት ላይ የምታዩት በሙሉ ጩቤና ቢላ አንድ የሆነ ህይወትን ቀጥፋለች። እንግዲህ ከስያሜው ጀምሮ ስታዩት the knife angel ይላል። የቢላው መልአክ በማለት ነው እየሰየሙት። ይህንን ያሉበት ደግሞ ትርጓሜው በጣም የሚያስደንቅ ነው። ወንጀልን አስከፊነት፣ በቢላ መወጋጋት፣ ህይወት መቅጠፍ ምን ያክል መጥፎ እንደሆነ ለመስበክ በየቦታው የሚዞር ሐውልት ነው እንጂ እንደሌሎች እንደተተከሉ ሐውልቶች አንድ ቦታ የሚቆም አይደለም። አሁን ለለንደን አቅራቢያ መጥቶ ነው። ከዚህ በፊት ማንቸስተር ነበረ፣ ከዛ በፊትም ወደ ስኮትላንድ ሄዶ ነበር። በየጊዜው በየወሩ ይንቀሳቀሳል። አሁን ኦክቶበር ወር ላይ ነው ይሄን እየቀረጽኩ ያለሁት። ኦክቶበር ወር ላይ እዚህ ለንደን አቅራቢያ ያለች ትንሽ ከተማ ላይ ነው የቆመው። አሁን ደግሞ በየወሩ እየዞረ የተለያየ ቦታ ላይ ፓርኮች ላይ በማስቀመጥ የወንጀልን አስከፊነት ለመስበክ ሰዎች እርስ በርስ መገዳደላቸውን እንዲያቆሙ ለመስበክ ነው። አልፊ ብራድሌ የተባለ ሰው ነው ይህንን ሐውልት እየሰራው ማለት ነው። እንግዲህ እነዚህ 100,000 ቢላዎችን ገጣጥመ ለምን መልአክ ሰራ ሲባል መልአኩ እንደምታዩት አንደኛ ደስተኛ አይደለም፣ በጣም የተኮማተረ ነው። እርስ በርስ ስንገዳደል መላእክት ያዝናሉ፣ ቅዱሱ መንፈስ ያዝንብናል። ስለዚህ እርስ በርስ መገዳደል የለብንም። መልአኩም ያዘነበትና እጁን ደግሞ እንዲያርጉ እየለመነ ነው የምታዩት ሐውልቱ ላይና አትገዳደሉ የሚል መልእክት ለማስተላለፍ ነው የሚል የራሱን የሆነ ሐሳብ ሰጥቷል ማለት ነው። ሶ በዚህ ሐውልት እንግዲህ ለማስተላለፍ የተፈለገው መላእክት እንዴት እንደሚያዝኑ፣ እንዴት ልባቸው እንደሚነካኛ ስንገዳደል ስንሞት ቅዱስ መንፈስ ምን ያክል እንደሚያዝንብን ለመስበክ ነው በማለት እንግዲህ ከነዚህ 100,000 ነፍስ ከጠፋባቸው ቢላዎች፣ ጩቤዎች፣ ገጀራዎች ሰብስቦ ይህንን የመሰለ ትልቅ የሚያዝን መልአክ ሐውልት ሰርቷል ማለት ነው። እንግዲህ ለኔ መልእክቱ በጣም የሚገርም በጣም የሚያስደንቅ ነው። ሐውልቱ እንዳልኳችሁ ከቦታ ቦታ የሚዞር እንጂ አንድ ቦታ የሚቀመጥ ሐውልት አይደለም። በባህሪው ራሱ የተለየ የራሱ የሆነ መልእክት አለው። በየቦታው እየዞረ አትገዳደሉ ይላል። እንግዲህ ለለንደን አቅራቢያ ያለች እቺ ከተማ ላይ ደግሞ ተረኛ ሆኖ በኦክቶበር ወር ከ1 እስከ 30 እዚህ አስቀምጠውታል። ምናልባት ኔክስት ወር ቀጣዮቹ ወሮችም እዚህ ቦታ ላይ አታገኙትም። ተንቀሳቃሽ ነው በስሪቱም ስታዩት ማለት ነው። ስለዚህ እንግዲህ እንደ አውሮፓውያን አቆጣጠር በ2014 ነው ይሄ ስታቹ የተሰራው ማለት ነው። ዲ ናይፍ ኤንጂል በእርግጠኝነት በጣም ብዙዎቻችሁ እንዳስገረማችሁ ተስፋ አድርጋለሁ። እና ከተሰራ በኋላ አሁን ቀለሞቹ በዝናብ በመናምን ጠፍቶ ነው እንጂ ከተሰራ በኋላ ምን አድርገውበታል? ቤተሰባቸውን ያጡ ለምሳሌ ልጆቻቸውን በተለያየ በዚህ አይነት ግድያ ህይወታቸውን ያጡ እያንዳንዷ ቢላ እንዳልኳችሁ ነፍስ የሚያጠፉ ሰዎች ሲያዙ ወይም ደግሞ ነፍስ ጠፍቶ ሲገኝ ከዛ ቢላ ላይ ኤግዚቢት ሆኖ ፖሊስ ጣቢያ ስለሚቀመጥ ቤተሰቦቻቸው በዛ ቢላ ህይወቱ የጠፋ ልጅ ያላቸው ቤተሰቦች ሁሉም ዳታቸው ስለሚያዝ ልክ ሐውልቱ ሲሰራ በ2014 የተወሰኑ የሟች ቤተሰቦችን ተገኝተው እዚህ ላይ ማስታወሻቸውን እንዲያኖሩ ተደርገዋል ማለት ነው። ስለዚህ ስታዩት በራሱና ስትረዱት አይዲያው ምን ያክል ማለት በጣም ልብ የሚነካ ነው። ይሄ እንግዲህ በዩናይትድ ኪንግደም ብቻ የሆነ ነው ለረጅም አመት። እንግዲህ 100,000 ሰው ማለት ቀላል አይደለም፣ በቢላ ብቻ የተገዳደለ ማለት ነውና ስታዩት በጣም መልአኩም ማዝኖም ተክዞም አትገዳደሉ የሚለውን መልእክት ለመስበክ በዚህ መልኩ ተሰርቶ እንግዲህ ለእይታ በቅቷል ማለት ነው። ሶ እኔ በጣም እስከዛሬ ይሄንን ሁሉ ሀገር ስዞር ማለት ይሄንን ቪዲዮ እስከቀረጽኩበት ሰዓት ድረስ እንግዲህ ኦልሞስት ወደ 80 የሚጠጉ ሀገሮች ዞር ያለው እንደዚህ አይነት በጣም ልቤን የነካ ሐውልት አይቼ አላቅምና በጣም በፈጠራውም በይዘቱም በአሰራሩም በማቴሪያሉ እጅግ በጣም የተለየ ዩኒክ የሆነ መልእክት ያለው ሐውልት ነው ማለት ነው። እናንተ እንዴት አያችሁት? እስቲ የመጀመሪያ የሐውልት ጉብኝታችን እንግዲህ የመጀመሪያው ቪዲዮ ነው። ሰው እናንተ ሐሳብ አስተያየቶቻችሁን እዚህ ላይ እስቲ አስቀምጡ። ምን ተሰማችሁ ስታዩት?